ሰላም እንዴት ናችሁ? ውድ የኢትዮ ቤተሰቦች እንደምን ሰነበታችሁ ብያለሁኝ። ዛሬ ደግሞ ሪቪው ማድረግላችሁ ንግድ ባንክ ያወጣውን መኪና ነው። ሁላችሁም ሰምታችኋል። ስለዚህ መረጃ ያው ሪቪው ለምትፈልጉ ሰዎች ሪቪው ማድረግላችሁ ይሆናል። የ2010 ሞዴል ሚትሱቢሺ ላንሰር ነው። እንደምታዩት ሁሉም በጣም ፐርፌክት ኮንዲሽን ላይ የሚገኙ ናቸው። ምንም ጉዳት የላቸውም። የተወሰኑ መኪኖች አሉ። ኤራራቸውን ፎርታቸውን እዛው ተናግሮናል። ይሄ ያለባቸው ተብለናል። ደወል ጥበቆቹ የነገሩናሉ። ተናርተው የቆሙ ናቸው። ግን የቆሙ በጊዜ ትንሽ ቆየት ብለዋል። ምን ያህል ችግር አላቸው የሚለው ነገር ሪቪው ያደርግላችኋለሁ። 2010 ነው ብያችኋለሁ። አንድ ደግሞ 2010 ሌሎቹ 2009 ናቸው። መኪኖቹ በጣም ቆንጆ የሚባል ናቸው። ለስራ ለራይድም ብትሉ ለቤት ለመገልገያም ከፈለጋችሁት በጣም አሪፍ መኪና ነው። ምንም የሚጎላቸው ነገር የለም። የተወሰነ ቦዲ ላይ እረማ የሚያስፈልገው አለ። ያው ቦዲ ቅብም ካላችሁ ሙሉ የቦዲ ቅብ የሚፈልጉም አሉ። ስለዚህ እሱን ወጪ መስራት አስፈላጊ ነው። መኪኖቹ ከወጣችሁ በኋላ 200 ሺህ ሊፈልጉ ይችላሉ። ስለዚህ እሱን ታሳቢ አድርጉ። ቫትም አለ። የሚገዙበት ጠቅላላ ዋጋ ቫት እንዳለ እንዳትረሱ። ለሁል ጊዜ የምናገራለሁኝ። ይህንም አንደኛ ያልኩበት ምክንያት ይህንን ድንገት ላታነቡ የምትችሉ ሰዎች ስላላችሁ ነው። በዚህ ሪቪው ግን ሁሉም ነገር አንብቤ ዝግጅት ያለው ያለቀለት መረጃ ነው የምሰጣችሁ። ስለሆነም ሰብስክራይብ ማድረጋችሁን የደወል ምልክቱን መጫናችሁን እንዳትረሱ። ስለሆነም የዚህ መኪና ሞዴል 2009 ነው። ፐርፌክት የሚባል ኮንዲሽን ነው ቦዲው። ዋና ላውራችሁ የፈለኩበት ዋነኛ ምክንያት ሞተር ፓርቱ ነው። የተወሰነ ፍሳሾች ሊኬጆች ስላየሁባቸው ነው። ከሁሉም የተወሰነ ይችኛዋ ለየት ባለ መልኩ ብዙ የሚያስደስት ነገር የላትም። ውሃም እንዳያችሁት አሁን በቪዲዮ ላይ እንደምታዩት ከፊት ለፊት በመጣ ቪዲዮ ላይ ውሃ ባዶ ነው። ሜቢ ያለ ውሃም ነርተውትም ሊሆን ይችላል። ሜቢ በቆመበትም ፈሶም ሊሆን ይችላል። ስለዚህ ብዙ የሚያስደንቅ ነገር የለውም። ግን ከሌሎቹ ዋጋ ስታስገቡ አስቀንሳችሁ አስገቡላለሁኝ። የመኪኖቹን ይህን ያህል አስገቡ ብዬ መጨረሻ ላይ ቪዲዮ እናገራለሁኝ። እስከ መጨረሻ ድረስ ተመልከቱት። ስለሆነም ይሄኛው ቀጣይኛው መኪና ነው። ሞተር ፐርፌክት በሆነ ኮንዲሽን ላይ የሚገኝ መኪና ነው። ያችኛዋ ብቻ ነች በጣም ፎልት የተገኘበት ከሁሉም። ጥበቆቹንም ካወራንበት አናግሬያቸው ካገኙት መረጃ ያኛው ብቻ ነው ኢረርን ያገኘንበት። ብዙዎቹ ሰርቪስ ተደርገው የቆሙ መኪኖች ስለሆኑ ዘይታቸውም ምናምን ይሄን ያህል የሚያስጨንቅ ነገር የለም። አብዛኞቹ በጣም ንጹህና ፐርፌክት በሚባል ኮንዲሽን ላይ ስለሚገኙ ምንም አታስቡ። ዘይታቸውንም ቼክ እያደረግን አወጣን ሊቤሉ ቼክ አድርገናል። ጥበቆችን ተናግረናቸው ምንም እንደዚህ የሚያስጨንቅ ነገር የላቸውም ተብለን አሪፍ የሆኑት መኪኖች 2010 2009ኞቹ ናቸው። 2010 በተለይ በጣም አንደኛ ፐርፌክት የሚባለው 2009ኙ ያኛው ውሃ ባዶን ያልኳቸው መኪና ብቻ ነው ኃይለኛ ፎልት ያገኘንበት ሞተር ፓርቱ ላይ። አዘርዋይስ ሌሎቹ ቦዲ ይፈልጋሉ። ቦዲ እንደሚፈልጉ ማወቅ አለባችሁ። አለበዛ አርመን እንጠቀማለን ለምትሉ ሰዎች ብቻ ነው የቦዲ ወጪን አወጣችሁ ሂሳብ ካልኩሌት አድርጋችሁ የማስገባት አቅም ሊኖራችሁ የሚገባው። ስለሆነም የዚህ እነዚህ መኪኖች ዋጋ ያው ከ1.1 ዝቅተኛ ጀምሮ ከዚህ በላይ የማስገባት የምትችሉ መሆኑን ሳሳውቃችሁ እንደያቅማችሁ ገበያ ላይ እናገኛለን እኮ ለምትሉ ሰዎች አዎ ታገኛላችሁ። ግልጽ ነው እንደሚገኝ ዊኖዛት። ግን የጨረታ መኪና ከሁሉ ነገር የጸዳ ህጋዊ የሆነ መኪና ስለሆነ ተፈላጊነታቸው በጣም አሪፍ ነው። በዚህ በኩልም ውስጡ እንደምታዩት በመጀመሪያ ማሳይቻችኋለሁ። አይ ቲንክ ካላሳያችሁም ይኸውና ሁሉም አንድ አይነት ነው። በቃ የአንዱን ቦዲ ካያቸው የሁሉም ቦዲ ተመሳሳይ ነው። ምንም ይለያቸው ነገር የላቸውም። ታፕሲር አሰራራቸው ሊሆን ይችላል የምንጣፋቸው ነው። አዘርዋይስ የውስጣቸው ሁኔታ ምንም እንዳሳስባችሁ እላለሁኝ። በቀጣይኛ ደግሞ የምናገኛቸው እነዚህ ፒክአፕ ተሽከርካሪዎች ሲሆኑ የእነዚህ ፒክአፕ ተሽከርካሪዎች የመነሻ ዋጋቸውም የተሰጣቸው 1,231,000 እና 1,220,000 ብር ነው የመነሻ ዋጋቸው። ስለዚህ 2005 እና 2007 ናቸው እነዚህ። ባለፈውም በብዙ ፓርት ላይም እነዚህ ንግድ ባንክ ያወጣቸውን ቢሾፍቱ መኪናዎች አይታችኋል። ፍላጎት ያላችሁ ሰዎች የእነዚህ ቢሾፍቶች ሄዳችሁ በአካል ሄዳችሁ መወሰን ትችላላችሁ። ቢሾፍቱ ላይ እውቀት ያላችሁ ሰዎች የቢሾፍቱ ተሽከርካሪ ላይ ብዙ ጊዜ ያሳለፋችሁ ሰዎች ቦዲያቸው ይሄን ነው የሚመስለው። ውስጣቸው በአንዳንድ በኩል ሎክ ስለሆነ ማየት አልቻለም። ከኋላ እንደዚህ ነው የሚገኙት። ጎማቸው የተወሰነ ጊዜ ያው የማሰራት ሊያሰራችሁ ይችላል። በኤኒ ሚንስ ግን ያው በአዲስ ነው ጎማ ሂሳብ መሰራት ግዴታ ነው። ሞተራቸው ፐርፌክት ኮንዲሽን የሚገኘው በጣም ለማየት ታይትና ጠባብ ቦታ ስለቆሙ እያንዳንዷን ፓርት እንግዲህ በዚህኛው ፓርት ላይ ለማሳየት በጣም ከባድ ነው። የተወሰነ በቻልነው አቅም ግን በጣም በቻልነው አቅም እየጠጋንም ወደፊትም እያደረግንላችሁ አሳይተናል። በተለይ የሚትሱቢሺ ከባድ ነው። አሁን ይሄኛውን እንግዲህ እንደምንም ብለን ገብተናል። እዚህ ጋር ከኋላ የምታዩት ነው። ያው ስለቆሙ ነው እንደዚህ የሆኑት እንጂ ሌላ ነገር የላቸውም። ዳሽቦርዳቸው ምንም አይልም። የኒሳኖቹ ዳሽቦርድ ነው በጣም የተጎዳው። የእነሱን ደግሞ ወደፊት ቪዲዮን ወደፊት ላይ ያደረጋችሁ የነዛንም ኮምፔር ማድረግ ትችላላችሁ። የተወሰነ ወጪና ስራ ይኖራችኋል። እነዚህንም ገበያ ላይ ካለው አጥኑ። ጨረታ መኪና ስትገዙ ከገበያው
ማርኬት ጋር የተወሰነ ያህል ነው ርቀት ኖራችሁ የሚገባው እንጂ የሆነ ብር አትርፌ ያገዛለሁ አትበሉ። ብዙ ጊዜ ሁሌ እመክራችኋለሁ። እኔ ለእናንተ ስል ነው እዚህ ጋር ያለውን ነገር ብሪፍሊ፣ ማንም እንደዚህ ሊላችሁ የማይችለው ነገር ነው ብሪፍሊ ኤክስፕሌን ያደርኩላችሁ የሚገኘው። ሰብስክራይብ ማድረጋችሁን እንዳትረሱ፣ የደወል ምልክቱን ተጫኑ። መረጃ ስትፈልጉ በ0942276040 ደውሉልን። ሁልጊዜ መረጃ እንሰጣችኋለን። እንደምታዩት ቦዲ ያልኳችሁ ይሄ ነው ዳሽቦርዱ። አሮንም እንደተፈጠረ ምንም ብሪፍሊ ኤክስፕሌን ሊያደርጉልን አልቻሉም ለምን እንደዚህ እንደሆነ። ስለዚህ ያው ታፕሴሪ ማን ነው ዳሽቦርድ ሙሉ ዳሽቦርድ ብላችሁ ታሳቢ አድርጉት። ኦር ደግሞ ይህን ማሰራ አብነት አካባቢ ማሰራት ትችላላችሁ። ስልክ ከፈለጋችሁ ደውሉልን በ0942276040 የሚሰሩ ሰዎችን አብነት ያሉ ሜንቴናንስ ስፔር ስትፈልጉ መደወል ትችላላችሁ። ስለዚህ መኪኖቹ ይሄን ይመስላሉ። ኒሳኖቹ ብዙ ናቸው። ከ2008 አብዛኞቹ 2008 ናቸው። ኦቨሮል ሁሉም 2008 ናቸው። 1,732,000፣ 1,890,000 ከፍተኛ 1,890,000 ነው። ሲፒዩቸው 472,000 ምናምን ነው። የሁሉም 432,000 አለ፣ 438,000 አለ፣ ይለያያል። እዛው ሰነዶ ሄዳችሁ ቼክ ማድረግ ትችላላችሁ። አለበዛም ደውሉልን በስልካችን 0942276040 ደውላችሁ መረጃ ማግኘት ትችላላችሁ። ስለዚህ ኒሳኖቹ በዚህ ሁኔታ ላይ ነው የሚገኙት። ብዛት ስላላቸው እየሄዳችሁ መምረጥ ትችላላችሁ የምትፈልጉትን። ያው ጎማቸው የተወሰኑት በከፊል የሚያሰራ ተማጣኝ የሆኑ ጎማ ያላቸው አሉ። ሻንሲ ቁጥራቸውንም እንዳላችሁ ደግሞ ያው ጠጋ እያደረጋችሁ ፖዝ ፕሌይ ወደፊት ላይ እያደረጋችሁ ሻንሲ ቁጥራቸውን ጉግል ላይ ቼክ እያደረጋችሁ ስለ መኪኖቹ ሙሉ ኢንፎርሜሽን ምን ያህል ስፖር ነው ያላቸው የሚለውን ዝርዝር ሁሉ ነገር ዝርዝሩ ማወቅ ትችላላችሁ። ጀነራሊ ማወቅም ከፈለጋችሁ ደውሉልን፣ ኢንፎርሜሽን ሰጣችኋለን። ዳሽቦርዳቸውን ቼክ አርጉ፣ በደንብ ቼክ አርጉ። ዳሽቦርድ ወጪ እንዳለው የቦዲ ስራ እንዳላቸው ሻንሲ ቁጥራቸውን በደንብ እዩ። ፖዝ ፕሌይ እያደረጋችሁ ወደፊት ኋላ የምትፈልጉት መኪና ሲኖር እየሄዳችሁ ቼክ ማድረጋችሁን እንዳትረሱ። ንግድ ባንክ ያወጣው ነው ይሄ። ቃሊቲ ከማሰልጠኛ አጠገብ በሚገኘው ማሽነሪዎች አሉ የሚቆሙ፣ በእነሱ ጀርባ ነው መኪኖቹ ያሉት። ስለዚህ እየሄዳችሁ ቼክ ማድረጋችሁን እንዳትረሱ። ኢንፎርሜሽን ስትፈልጉ ደውሉ 0942276040 እየደገምኩ ነግራችሁ። ያው ወደፊትም ወደ ኋላም ስታደርጉ ስልካችን አግኝታችሁ ደውላችሁ አክሰስ እንድታደርጉ ነው፣ እየሄዳችሁ እንድትጨረቱ ነው። ስለዚህ መኪኖቹ ይሄን ይመስላሉ። አብዛኞቹ ያው የቦዲ ስራ ሞተራቸው ንጹህ ነው። ኒሳን ከሰራቸው መኪኖች ውስጥ ከኒሳን ፓትሮል፣ ከጂቲአር እና የተወሰኑ መኪኖች ውጪ ሌሎቹ የሚሆኑ አይደሉም። አንድ ኒሳን አለ፣ ብዙ ሪኮመንድ አላረጋችሁም። ከነዚህ ኒሳን እንደ ሚስቲቡሽ ላንሰሮቹ አንድ ኒሳን አለ፣ ኒሳን ሰኒ የሚባል 2007 ነው። 800 ምናምን ሺህ ነው፣ 880 ሺህ ነው መነሻው። እሱንም ያው መሞከር የምትፈልጉ ሰዎች መሞከር ትችላላችሁ። ስለዚህ ኒሳኖቹ በዚህ ሁኔታ ላይ ነው የሚገኙት። እንደምታዩት እንግዲህ በበቂ ሁኔታ ቪዲዮ ቀርጬላችኋለሁ። በተቻለን አቅም ቦታው ታየትና የጠበበ ቢሆንም በደንብ ቀርጬላችኋለሁኝ በሚገባ መልኩ። ውስጣቸውንም እንደምታዩት የተለያየ ውስጣቸው ብዙ የተለያየ አይደለም። ዳሽቦርዳቸው የተቃጠለ ሳምቲንግ እንደዛ ይመስል ነገር አላቸው። አዘርዋይስ ሌሎቹ ንጹህ ዳሽቦርድም ያላቸው ይኖራሉ። እየሄዳችሁ ቼክ እያደረጋችሁ መሞከር ትችላላችሁ። ይችኛዋ ደግሞ ያማሃ ሞተር ነች። ያማሃ ሞተር ደግሞ የተሰጣት የመነሻ ዋጋ 77,910 ብር ነው። 2009 ነች። 19,000 ብር ነው ሲፒዋ የዚች ሞተር ይቅርታ፣ የዚች ሞተር ያማሃ ሞተር ነው። ያማሃ ሞተር እንዲያው እንደተለመደው ሁላችን እንደምናውቀው አስተማማኝ ይሆናል። በተለይ ለክፍለ ሀገር አሩኑ ከተማ ላይ የሚጠቀሙታል። ዛትማች ይሄን ያህል አይደለም፣ ግን ለገጠራማው ካለው ከመሬት ከፍታ አንጻር በጣም ፐርፌክት የሚባል ኮንዲሽን ላይ የሚገኝ ያማሃ ነው። ናቲንግ ይሄ ምንም ብሪፍሊ ኤክስፕሌን ምንም አይፈልግም። በምታዩ ኮንዲሽን ነው። ኒሳኖቹን እንዳልኳችሁ ነው። ሞክሩ በደንብ። እቺ ከኋላ ከቪዲዮ ጀርባ ያልገባች መኪና ነች። ብቻዋን ከኋላ ስለነበረች ቪዲዮ ላይ ያላስገባናትም ለዛ ነው። ኦቨርኦል መኪኖቹን በደንብ ሞክሯቸው። ማርኬት ላይ ያለውን ገበያ አጥኑ። ኒሳን ፓትሮን 2008 ስንት ነው የሚሸጠው? ውጭ ላይ ንጹህ መኪና ነው የምታገኙት። ምንም የተነካካ ነገር የሌላቸው ነው። ተከራክራችሁ ምናምን ነው የምትገዙት። ስለዚህ እነዚህ ደግሞ ከመንግስት ነው የምትገዟቸው። ኤቭሪቲንግ ዶክመንትድ ፉሊ የተረጋገጠ መኪና ነው የምትገዙት። ሶ የምትፈልጉት አይነት ማንኛውም የመኪና እቃም ስትፈልጉ፣ ስፔር ስትፈልጉ እያንዳንዱ ነገር ልናግዛችሁ ዝግጁ ነን። በስልካችን ደውሉልን፣ አሊያም ቴክስት ማድረግ ቻላችሁ ቴሌግራም ላይ 0942276040 ከደጋገምኩባችሁ ይቅርታ። ያው በየቪዲዮ በየፓርቱ ላይ የምትፈልጉት ሰው ካለ ማማከር ስትፈልጉ ኮንፊውዝ እንዳትሆኑ እንድታማክሩ ነው ስልኬን በየቦታው ላይ እየነገርኳችሁ የሚገኘው። መኪኖቹ በምታዩቸው መልኩ ፐርፌክት ናቸው። በመጨረሻ ፓርት ላይ ደግሞ መርሲዲስ የጭነት አለ። ቫን ነው፣ ትልቅ ቫን ነው። እሱንም የምታዩት ይሆናል።
እነዚህን ሳዮች እንደምታዩቸው ፐርፌክት ናቸው። ዲፍሬንሻል ሎክ የሚያደርግ 4 እግሩ እንግዲህ 4x4 የሆነ መኪና ስለሆነ ኤስዩቪ ነው። በጣም ምርጥ ነው። ያው መርሴዲስ ደግሞ እንደነገርኳችሁ እነዚህ ናቸው መርሴዲሶቹ። በምታዩቸው መልኩ ነው። ባለፈው ሞተው ነበር፣ እነዚህ ግን አልተሸጡም። ስለዚህ የመርሴዲስ እውቀት ያላችሁ ሰዎች ዘይታቸው ምንም አይልም፣ በጣም የተጎዳ አይደለም። ያው ይህን ያህል ሰርቪስን ተደርገው ቆሞ የተወሰነ ሰርተው ሊሆን ይችላል። ያው ዘይታቸው ዲፔንድ አያደርግም በዘይት። ስለዚህ መርሴዲስ ላይ እውቀት ያላችሁ የመርሴዲስ መኪና በተለይ ቫን ላይ እውቀት ያላችሁ ሰዎች መኪኖቹ ቆንጆ ናቸው። ውስጣቸውም እንደምታዩት ነው። በጣም ፐርፌክት የሚባል ኮንዲሽን ላይ የሚገኝ ነው። የተወሰነ ያው ቦዲም ስራ አይፈልግም። በቃ በተለይ ለስራ ቀጥታ ዳይሬክት የምታስገቡ ሰዎች ምንም ቦዲ መስራት አይጠበቅባቸውም። ይሄኛው ደግሞ ሌላኛው ነው። ከኋላ ያው ፍራሽ የመሰለ አልጋ የመሰለ ወንበር አለው። የኋላ ትልቅ ወንበር ነው። ከፊትም በደንብ ደልቀቅ አድርጎ የሚያስቀምጥ ወንበር አለው። ስለዚህ ይሄኛው መኪና ያው ከዛኛው ትንሽ የመሻል አይነት ነገር አለ። ኦቨርኦል የተሻለ ነው የትኛው ካላችሁ ይሄኛው ነው የምላችሁ እኔ። ስለዚህ እየሄዳችሁ ቼክ ማድረግ ትችላላችሁ። የጨረታ መኪና እየሄድ እንድናይላችሁ የምትፈልጉ ሰዎች መደወል ትችላላችሁ። ስልካችንን በየቪዲዮ ፓርት ላይ እየነገርናችሁ ነው። በመጨረሻም እንነግራችኋለን 0942207640 የጨረታ መኪና እየሄድን ኢንስፔክት እንድናደርግላችሁ። ይህን ያህል ወጪ ይህን ያህል ታስገቡ ያዋጣችኋል፣ ይህን ያህል ታስገቡ ያዋጣም ኪሳራ አለው፣ አይ ከገበያው በላይም እናስገባ፣ ይሄ ስንት እናድርገው የምትሉ ምክር አገልግሎት የምትፈልጉ ሰዎች መደወል ትችላላችሁ። መኪኖቹ ይህን ይመስላሉ። በቀጣይ ፓርት ደግሞ የኪያ መኪኖች ደግሞ ሌላ ድርጅት የወጣቸው መኪኖች አሉ። ከዛም ሌላ ቦታ ደግሞ ኤፍኤስአሮች ይወጣሉ። የእነሱን እንለቅላችኋለሁ። ሁላችሁ መልካም ጊዜ። አመሰግናለሁ። ቴንኪዩ